የቤተ ክርስቲያን አገልግሎት ስታገለግሉ ብዙ ለማገልገል በመወከርክ ቁጥር አብሮ ፈተናው ምን እያለ ይመጣል? እየጨመረ ይመጣል። በአገልግሎታችሁ እዚህ ማል ያላችሁ አገልጋዮች በአገልግሎታችሁ እስካሁን ምንም ፈተና ካልገጠማችሁ ሰይጣን ንቋችኋል ማለት ንቋቸው በቃ ምንም ማያመጡም ብሏል ማለት። ኮሽ ማለት ከጀመረ ግን አገልግሎትህ ሰይጣንን አደጋ ላይ እየጣለው ነው ማለት ነው። ገብቷችኋል? ምንም ካልተፈተንን አሁን እኛ አንችልም ምንም ሳንፈተን ብናገለግል ደስ የሚለው ሰው አለ ምንም ባይመጣብን። ግን ፈተና ከሌለው ዋጋም የለውም። ውጊያ ነው ያዝነው። ውጊያ ደግሞ እንደጠበቅከው አይመጣም። አሁን አንዳንድ ሰዎች ሰበካ ጉባኤ፣ ሰንበት ትምህርት ቤት ምናምን ሊያገለግሉ ይገባሉ። ከዛ 1-6 ወር አገልግለው ብጥብጥ ያለ ጸብ ሲያዩ መሸከም ያቅታቸውና እኔ አርፌ ቤተ ክርስቲያኔን አልሳለም ይላሉ። ለአንድ ነፍሴ ደግሞ አርፌ ብቀመጥስ ብለው ይወጣሉ። እንዴ እኔ እኮ አልጠበቅኩም፣ የፈተናም ልክ አለው መጠን አለው፣ እንደዚህ ይሆናል ብዬ አልጠበቅኩም። እንዴ ውጊያ ስትዋጋ እኮ እንደፈለክ ሊወጉ አይችሉም ጠላቶች። እስቲ ልንገራቸው፣ አንድ ሰው እየተዋጋ ጠላት ሲተኩስበት እንዴ በስነ ስርዓት ተኩሱ እንዴ በዚህ ጋር ይላል እንዴ? እንደፈለኩ አትተኩስ፣ ፈተናም እንደፈለኩ አትፈተን። እንዴ ይሄን ጠይቁኝ ብለህ ተፈትነህ ታውቃለህ? አንድ ሰነፍ ተማሪ ምን አላሉ? የፔንስል ስፔሊንግ ምንድነው ጻፍ ሲሉት እምቢየው ቡክ ጠይቁኛል። እሱ የምንድነው የሚያውቀው? እንደዚህ እንደፈለግነው መፈተናችን። ፈተና ባልጠበቅከው መንገድ ነው። ከውጭ ያመጣዋል ሰይጣን፣ ከውስጥ ያመጣዋል። አሁን ባለንበት ዘመን እውነት ለመናገር ቤተክርስቲያን መከራ የምናሳያት በተለይ ውስጥ ያለ ነው። እርስ በርስ ባለን አለመዋደድ፣ አለመስማማት አገልግሎቱ እንዳይሰምር የሚያደርገው ከጠላቶቻችን በላይ እኛ እርስ በርስ ያለን ውጊያ እና ነህምያ ይገርማቸዋል። ጦቢያ፣ ሰንባላት፣ ጌሳም፣ አረባውያን፣ አሽዶዳውያን፣ አሞናውያን የተባሉ አገልግሎቱን የሚቃወሙ ሰዎች ነበሩ። ምንድን የደረሰበት እሱ እንመልከትና ወደ መጨረሻው ነጥብ መጣል። የመጀመሪያው ሐሳቡን መቃወም ነው። ምኑን መቃወም? ሐሳቡን መቃወም። ጦቢያና ሰንባላት ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ እጅግ ተበሳጩ ይላል። እስኪ ከኔ ጋር በሉ፣ ለእስራኤል ልጆች መልካም የሚሻ ሰው እንደመጣ በሰሙ ጊዜ ምን አሉ? ተበሳጩ። ምንድን ያበሳጫቸው? መልካም የሚሻ ሰው ስለመጣ። ገና ሐሳቡ የቤተ ክርስቲያን አገልግሎት ላይ ብዙ ጊዜያችንን የምናጠፋው ስራ ሳይሰራ በሐሳቡ ነው የምንጣለው። ብዙ ጊዜ ስብሰባ ላይ ረጅም ሰዓት የሚፈጀው በቤተ ክርስቲያን በምንድን ነው? ስራው ሳይሰራ እኮ ነው። የሆኑ ባልና ሚስት ምን አሉ? ጥጃ ገዝተን እዚህ ጋር እናስራታለን አለ ባል። ሚስት አይ እዚህ ጋር መታሰር የለበትም እዛ ጋር ነው አለች። እዚህ ጋር ነው፣ እዛ ጋር ነው፣ እዚህ ጋር ነው ተባብለው ተደባድበው ተገዳደሉ ማለት ነው። ጥጃው ተገዝቷል። ስራው ሳይሰራ በጭቅጭቅ እናሳልፋል። ብዙ ጊዜ ቤተክርስቲያን ውስጥ ገና ሐሳቡ ያጣላናል። ለምንድን ነው ሐሳብ የሚያጣላን? አንዳንዴ ሐሳቡ ልክ ሳይሆን ቀርቶ ሊሆን ይችላል። ብዙ ጊዜ ግን ሰዎች ሐሳብ የሚቃወሙት ሐሳቡ ጥሩ ስላልሆነ ሳይሆን ሐሳቡን እነሱ ስላላመጡት ነው። ከነሱ ስላልመጣ ነው። ይሁዳን ታስታውሱታላችሁ? መልካም ሐሳብ መስሎ ሽቶ አምጥታ አፈሰሰች ለጌታ አይደለ? ባለ ሽቶ ማርያም ምን አለ ይሁዳ? ሐሳብ ሰጠ። ይህ ሽቱ ለድሆች ቢሰጥ ይጠቅም ነበር አለ። ግን ለድሆች አስቦ አይደለም። ጥሩ ሐሳብ ነው ያቀረበው፣ ነዳያን ይረዱ ነው ያለው። ግን ለድሆች አስቦ አይደለም።